ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ በሳምንቱ ቪዲዮአችን ሱቃችን ላይ ያሉትን ማቴሪያሎችና ነገራቶች ኤቭሪቲንግ እንዳለ ለእናንተ እናሳያችኋለን ማለት ነው። ከዛም ባሻገር ደግሞ ስለ ላይፋችን አንድ ሁለት እንላለን። ለዚህ ፔጅ ቤተሰብ ያልሆናችሁ ሰዎች ካላችሁ በቅድሚያ ከስር በኩል ያለችውን የደውል ምልክት በመጫን ይህን ቪዲዮ መመልከት ትችላላችሁ። ዳይ ወደ ቪዲዮ እንግባ። ከምንጠቀማቸው ማቴሪያሎች ውስጥ ለምሳሌ እዚች ጋር ያለው እንዳለ ስክሪን ግላስ የምንሰራበትና ጥግ አካባቢ ሃርድዌር የምንሰራበት ቦታ አለ። አሁን እዚች ጋር የምትመለከቷት ኤም ትሪያንግል ማሽን ስትሆን እቺኛው የምትሪያንግል ማሽን የምትጠቅመን ምንድነው? አንድ መስታወቱ የተሰበረ ስልክ ሲመጣ መስታወቱን እዚህ ላይ ያደረገ ነው። መስታወቱን እቺኛው ማሞቂያ ነች፣ ሙቀት ነች። እቺኛው እዚህ ጋር ያለችው የሙቀት ዲግሪ መቆጣጠር ያላት ሙቀት ቴምፕሬቸሯን ከፍ ማድረጊያ ማለት ነው። እዚህ ላይ ስልኩን ካስቀመጥ ነው በኋላ ምንድነው የሚያደርግልን? እንደዚህ አይነት መስታወቱ የተሰበረ ስልክ ማለት ነው። መስታወቱን ካሞቀልን በኋላ ዋየር እንጠቀምና ጃምፐር እቺኛዋን ዋየር ተጠቅመን ከላይ ያለው መስታወት እናነሳባታለን ማለት ነው በዚህኛው ማሽን። እቺኛው ማሽን ከጨረስን በኋላ ድጋሚ እቺኛው ማሽን ፍትህ ነው በቃ ያሳየችሁ ትላላችሁ። የብዙ ስራዎችን የምትተካነች መስታወት ካነሳን በኋላ ምን እናደርጋለን? በግሉ ሪሙቨር አሁን እዚህ ጋር የምትመለከቷት እቺ ነገር ግሉ ሪሙቨር ትባላለች። ምን ለማድረግ ትጠቅመናለች? ከላይ ያለው ማስትሽ ይሄኛው መስታወት ልክ እንዳነሳ ነው ከስሩ በኩል ሚኖር ማስትሽ አለ። እሱ ማስትሽ ለማጽጃነት እንጠቀማታለን ማለት ነው። እንደዛ ማጽድተን ከጨረስን በኋላ ደግሞ ይሄው እዚህ ጋር በምትመለከቱት መልኩ የራሱ ላምኔት ማድረግ ያለው በዚህ ውስጥ አድርገን ከስር በኩል የራሱን ኮምፕረሰር በዚህ በቱቦ በኩል ይወስዳል። ከስር በኩል ደግሞ አዲሱን መስታወት አድርገን እንለጥፍበታለን ማለት ነው። በመቀጠል ደግሞ በሁለተኛነት የምንጠቀማት ማሽን እቺኛው ማሽን ስትሆን ምንድነች? እቺ ከዚህኛው ለየት የሚያደርጋት ሁለቱም ሰፓሬተር ነች። ይሄኛውም ከላይ ያለው ሰፓሬተር ነው። ነገር ግን ይሄኛው ኤጅ ስልኮችን ሰፓሬተር የሚያደርግ ነው። እንዴት መሰላችሁ? አሁን እዚህ ጋር የምትመለከቷት እነዚህ ሁለቱን ዕቃ ካነሳንበት ማንኛውንም አይነት ስልክ መስታወት አስቀምጠን እዚህ ጋር መግፈፍ እንችላለን ማለት ነው። በዚህኛው ብቻ እንዲያዛዟርን መግፈፍ እንችላለን። እቺ ግን ጥቅሟ ምንድነው? ማንኛው ከላይ ኖርማል መስታወቶችን ኖርማል ስልኮችን ለመስራት ሳይሆን ከርቭ የሆኑ ማለትም ጠርጠርዛቸው ኤስ ቤት እና ኖት ቤት የሆኑ ስልኮችን በምንሰራበት ሰዓት ከርቭ የሆነውን ፓርት ይሄኛው አይዝልንም ማለት ነው። ሶ ምንድነው የምናደርገው? በመጀመሪያ እቺኛውን ብረት እናስገባታለን። ከዛ በኋላ እቺኛውን ካስገባናት በኋላ ምንድነው የምናደርገው? ስልኩን ኤጁን ስልክ በምንሰራው ሰዓት እስከነ ፍሬሙ የምንሰራው ከሆነ ምንድነው አሁን ለምሳሌ አንድ ስልክ አውጥቼ ላሳያችሁ። ይሄው ለምሳሌ የኤስ21 አልትራ ፍሬም ነው። ለምሳሌ እዚህ ጋር ስክሪኑ አለ እንበልና ይሄ ስልክ ከርቭ ነው ስክሪኑ። ሶ በምንሰራበት ሰዓት በዚህኛው ከሆነ በጣም ነው የሚያስቸግረው። ምንድነው የምናደርገው? እዚች ጋር ታመጡትና በዚህኛው ቀዳዳ አስገብታችሁ ይሄኛውን ፍሬም ታስሩታላችሁ ነው ግዴታ ማለት ነው። ያው እዚህ ጋር ባስቀመጥኩት መልኩ ይሄኛውን ፍሬም በዚህኛው ብረትና በዚህኛው ብረት መሃል ላይ አጥብቆ እንዲይዝ ታደርጉታላችሁ። ይሄኛውን አንዴ አጥብቆ ከያዘ በኋላ ምንም አይነት እንቅስቃሴ ስለማይፈጠር እቺኛውን አንዴ አጥብቀን የምንፈልገውን ነገር መጀመሪያ ኤጅ ስንሰራ ደግሞ በግራይንደር ግዴታ መቁረጥ አለብን። ሌላ ቪዲዮቼ ላይ ታችሁ ሊሆን ይችላል። በኤጅ ስልክን ቆርጣትና በዚህኛው በግራይንደር ቆረጥነው በኋላ ስልኩን መስታወቱን ለመስራት እዚህ ላይ አድርገን እያንቀሳቀስ እንደፈለግን እንጠቀማለን ማለት ነው። እቺኛውም ሰፓሬተር በጣም አሪፍ ነች። ኦልሞስት እቺኛው ብሎር ሜትር ምናምን ሁሉም ነገር አላችሁ። ነገር ግን እኛ ብዙ ታሪኮችን እየፈጠርን ያለ ነው በዚህ ኤም ትሪያንግል እና በዚህኛው ትንሽ የማሽን ነው ማለት ነው። ከዛም ውጭ ደግሞ የምንጠቀማቸው ማቴሪያሎች ለምሳሌ ቀለል ያሉትን ላሳያችሁ። ለምሳሌ እነዚህ መፍቻ ማስቀመጫዎች ናቸው። የሪሊፍ ብራንድ ሲሆን ቢያንስ እዚህ ጋር 10 ምናምን መፍቻዎችን ይዛል። በጣም ቤስት የሚባል መፍቻ ማስቀመጫ ነው። ከዛም ውጭ ደግሞ እዚህ ጋር እንደምትመለከቱት አይፎን ስልኮችን በምንሰራበት ሰዓት ጀርባ የምንሰብርበት አለ። እቺኛው ምድር ብታደርገው ጀርባውን እንደ አዲስ ስንጀምረው ካሜራዋ ጋር በጣም ታስቸግራለች ጀርባ በምንሰራበት ሰዓት። ሶ እሷን ይሄው በዚህኛው እያደረግን እንሰብራለን። ለመስበር በጣም ምቹ የሆነች ዕቃ ነች ማለት ነው። ከዛም ባሻገር ደግሞ ለቲነር የምጠቀምባትን ዕቃ ላሳያችሁ። ለምሳሌ ሁለት አይነት ዕቃ ነው ለቲነር የምጠቀመው። አንደኛው እቺ ነች። ይኸው እዚህ ጋር የምትመለከቷት ዕቃ ለቲነር የምጠቀምባት ሲሆን እቺኛው ወደ ላይ ነው የምትወጣው። አሁን እዚህ ጋር ያለችው እንዲህ በምናደርግበት ሰዓት የራሱን ቲነር ወደ ላይ ታውጣለች ማለት ነው። ሶ እቺኛው ሃርድዌር በምንሰራበት ሰዓት ምንድነው የምናደርገው? ብሩሻችንን ብቻ በመጠቀም ለምሳሌ ሳምፕል ብሩሽ እንውሰድ። ይሄኛው ብሩሽ ከሆነ ግዴታ በሃይላንድ እያደረግን ከምናባክን ይኸው በዚህኛው እንዲያደረግን መጠቀም እንችላለን ማለት ነው። ከዛም ባሻገር ደግሞ ይሄኛው ለሃርድዌር ነው ብዙ ጊዜ የሚጠቅመው። ለኔ ደግሞ ለስክሪን ግላስ የሚጠቅመኝን ደግሞ ሳሳያችሁ እቺኛዋ ደግሞ ስክሪን ግላስ በምሰራበት ሰዓት በጣም እጠቀማታለሁ ቲነሮችን። እቺኛዋን በጣም ቀለል ያለች ዕቃ 300-400 ብር ነች። ቲነርም አታባክንብንም። ስንፈልግ በዚች በኩል እየሞላን ሲያልቅበት እየሞላ የምንጠቀምባት እቺኛዋም ቤስት የሆነች መፍትሄ ያላት ዕቃ ነች ማለት ነው። በመጨረሻም እዚህ አካባቢ ደግሞ የምንጠቀምባት ምንድነች? እቺ ግሉ ማለትም ለምሳሌ መስታወቱን አንስተን በምንሰራበት ሰዓት ኦካ የሌለውን ግላስ በምንጠቀምበት ሰዓት ማለትም ለምሳሌ ስልኩ ሞዴሉ ገበያ ላይ የለም እንበል። መስታወቱን ከቀየርነው በኋላ ገበያ ላይ ካጣ ነው
ከአንድ ስልክ ላይ ስክሪኑ ከተብላሸ መስታወቱ ንጹህ ከሆነ ስልክ ላይ እናነሳና ኦካውን አምስተን በምንለጥፍበት ሰዓት አንደኛ ኦካ በዚህኛው በአሪፍ አድርገን ተመለጠፍ እንችላለን። ሲቀጥል ደግሞ ፊልም ላይ ለመለጠፍ እቺኛው በጣም አሪፍ ነች ማለት ነው። ከዛም ባሻገር ደግሞ ቀለል ያለች ደግሞ እዚህ ጋር አይፎን ስክሪኖችን፣ የስልክ ጀርባዎችን፣ ስማርት ስልክ ስክሪኖችን በዚህኛው ሳኪ እያደረግን እንደፈለግን አድርገን ማንሳት እንችላለን። ለሌላም ደግሞ አይፎን ስልኮችን በጣም ብዙ ጊዜ ስክሪን በመናነሳበት ሰዓት ሪስክ ውስጥ የሚያስገባ ምንድነው የአይፎን ስክሪን ማንሻ ስለሌለ ነው። የዚህኛው አይፎን ስክሪን ማንሻ ምንድነው ስልኩን እዚህ ጋር በምትመለከቱት መልኩ እቺን ፓርት ነው የምናስገባት። እዚች ጋር ካስገባነው በኋላ በሳይዙ እቺን አጥብቀናት እቺኛዋን አርግተን እቺኛዋን በምናስርበት ሰዓት ስክሪኑ በቀላሉ እንዲነሳ ያደርገናል። አንዳንዴ ደግሞ እቺኛዋን ታወጧትና አይፎን ስልኩን እዚህ ጋር በጀርባ በምትሰሩበት ሰዓት እቺኛዋን ጀርባውን ስልኩን እዚህ ላይ ካስገባችሁት በኋላ ለምሳሌ ይሄኛው ሌላ አይፎን ጀርባ የሚቀየር ነው እንበልና እዚህ ላይ ያስገብታችሁ ታስሩትና በደንብ ካጠበቃችሁት በኋላ በብሎር እንዲህ እያሞቃችሁ ጀርባም ለመስሪያነት ይጠቅማችኋል ማለት ነው። ምን ልላችሁ ፈልጌ መሰላችሁ እዚህ ጋር አሁን ይሄ የሃርድዌር ቦታ ነው። ከዛም ባሻገር ደግሞ የምንጠቀማቸው እዚህ ጋር መፍቻዎች አሉ። ይሄ መፍቻ እኔ በጣም የምወደው መፍቻ ነው። ለምን ካላችሁ በጣም ብዙ አይነት የመፍቻ አይነቶች ስላሉት ማንኛውም ስልክ አይነት ቢመጣላችሁ አያስቸግራችሁም ማለት ነው። እንደፈለጋችሁ አርሳችሁ ልትሰሩ ትችላላችሁ። ከዛም ሌላ ቀለል ያለ ነገር አሁን ስክሪን ለምትሰሩ ሰዎች አሁን ይሄኛውን የኔ በኤስኬ ብራንድ የተሰራ ጎማ ነው። እዚህ ጋር እንደምትመለከቱት ከላይ በኩል ጨርቅ ነው። ማለትም ስክሪኖችን በምሰራበት ሰዓት እዚህ ላይ አስቀምጬ እንደፈለግኩ አድርጌ ስክሪኑን ማንቀሳቀስ እችላለሁ ማለት ነው። አንዳንዴ ደግሞ ከፍ ያሉና ስማርት የሆኑ ስክሪኖች በሚመጡልኝ ሰዓት እዚህ ጋር የምትመለከቱት ፍጭ ነውና እዚህ ፍጭ ላይ አርግቼ ስራዬን በደንብ እሰራለሁ። ከዛም ባሻገር ደግሞ ለሃርድዌር ስራችን ደግሞ የሚጠቅመን ነገር ምንድነው ምንጣፍ ትባላለች። እኛው ምንጣፍ ሙቀት የማይጎዳትም ብሎ ማስቀመጫ አላት፣ መፍቻ ማስቀመጫ አላት፣ እቃ ማስቀመጫ ቦክሶች አሉት። እዚች ጋር እቺኛዋንም ነገር መጠቀም ትችላላችሁ ማለት ነው። ሱቃችን እንግዲህ በዚህ በኩል ያለው መረዳ ይሄን ይመስላል። ወደዚህ በኩል ስንዞር ደግሞ እዚህ ጋር ከላይ እንደምትመለከቱት ከላይና እዚህ ጋር ከስር በኩል እዚህ ጋር ያሉት እንዳለ ፓርቶች ምንድነው የምናደርገው ስክሪኖችን ነው የምናስቀምጠው። ለምሳሌ ከላይ በኩል ያሉት ከዚህ በፊት ተጠቅመን የሚሰሩ ስክሪኖችን ወይም ደግሞ ተስፋ ያላቸው የምንፈልጋቸውን ስክሪኖች ከላይ በኩል እናስቀምጣለን። እዚህ ጋር ደግሞ ከስር በኩል ደግሞ እዚህ ጋር በምትመለከቱት መልኩ አዳዲስ ስክሪኖችን እናስቀምጣለን ማለት ነው። ምን ልላችሁ ፈልጌ ነው ስክሪኖች ሊጣሉ አይቻልም ማለት ነው። እዚህ ጋር የምታያቸው እንዳለ እዚህ ጋር ያሉት አዳዲስ ስክሪኖች ናቸው። በዚህ በኩል ያሉት ደግሞ በቅርብ ጊዜ ሰሞኑን የተሰሩ ስክሪኖች የሚያስፈልጉና የሰው ስልኮች የተሰሩ ስልኮች የምናስቀምጥበት ፓርት ይሄኛው ፓርት ነው ማለት ነው። ለምንድን ነው እንደዚህ የበታተን ነው? በጣም ብዙ ጊዜ ሃርድዌር ስራ ላይ ስክሪን ሞባይል በሚሰራበት ሰዓት እቃዎች እየተበታተኑ ስለሚጠፉ እንደዚህ ቦታ አድርገን ካስቀመጥንላቸው በጣም አሪፍ ነው ማለት ነው። ከዛም ባሻገር ወደዚህ ጋር ስንመለስ እቺኛዋ ፓርት ቪዲዮ ኤዲቲንግ ትደረግባት ፓርት ነች። ቪዲዮ ኤዲት ስላችሁ ለምሳሌ ለእናንተ የምንሰራውን ዩቲዩብ ቪዲዮ፣ ቲክቶክ ቪዲዮአችን ሊሆን ይችላል፣ የኢንስታግራሙ ሊሆን ይችላል። ከተቀረጸ በኋላ እዚች ጋር ቪዲዮአችንን እንሰራበታለን ማለት ነው። እቺ የቪዲዮ ኤዲት ቦታ ነች። ግን አልተሟላችም። ሱቁ አዲስ እንደመሆኑ ገና ከዚህ በኋላ በደንብ እናሟላለን። ከዛም ባሻገር ደግሞ እዚች ጋር አንድ ቦታ አለችን። እቺኛዋ ፓርት ደግሞ ለሌላው አካውንታችን ሰሞኑን የከፈት ነው። በዚህኛው ቦታ ላይ ሰሞኑን የከፈትነው አንድ የቲክቶክ አካውንት አለ ኤስኬ ዲጂታልስ የሚል ነው። በቅርቡ ከቲክቶክ አካውንት አልፈን ወደ ድርጅትነት እናመጣዋለን የሚል ተስፋ አለን አላህ ካለ። እዚህ ጋር ምንድነው የምናደርገው አንዳንድ ቪዲዮዎችን እንቀረጻለን። ለምን ከኋላው ባክግራውንዱ ሙሉ እዚህ ጋር መጋረጃ ስለሆነ ምንም አይነት ሎጎ የለበትም። ሌላ ከኤስኬ ሞባይል የተለያዩ ቪዲዮዎችን ደግሞ እንሰራበታለን። ከዛም ባሻገር ደግሞ ቁርአኖችን ለመቅራት መጽሐፎችን ለማንበብ ሲቀጥል ደግሞ እዚች ጋር የሆነ አንዳንድ አይዲያዎችን ለመጻፍ እቺ ፓርት በጣም አሪፍ ነችና እዚች ጋር ፓርታችን ደግሞ እንደዚህ እቺን ትመስላለች ማለት ነው። እቺኛው ፓርት ደግሞ እዚች ጋር እንደምትመለከቱት ሪሰፕሽን ፓርት ይባላል። ማለት ምንድነው ዛሬ ላይ ሰው አልገባበትም። ነገር ግን ከትንሽ ቀናቶች በኋላ አንድ ሰው እዚች ጋር ይቀመጥና እዚች ጋር አንድ ላፕቶፕ ይኖራል። ከስተመር መጥቶ እዚች ጋር የሚያስፈልገውን ነገር ሁሉም ነገር ከዚህ ሰውዬ ጋር የሚያወሩት ማለት ነው። ከዛ በኋላ ነው ወደኛ ትራንስፈር የሚደረገው ማለት ነው። ይህ ማለት ምን ይጠቅመናል? አንድ ከስተመር በሚመጣበት ሰዓት ዳታውን፣ ኮንታክቱን፣ ኤቭሪቲንግ መያዝ እንችላለን ማለት ነው። በዛ ሰዓት ምንድነው የሚሆነው? አንደኛ ስልኩ እንዴት ሆነልህ፣ አሪፍ ሆነልህ የሚለውን ለማግባባትም በጣም ይሆናል። ቤተሰብ ለመፍጠርም በጣም አሪፍ ነው። ከዛም ባሻገር ደግሞ ጠጋኙንና ከስተመሩ የሚያነካካቸው ነገር ይቀራል ማለት ነው። ይሄ ማለት ምንድነው? እዚህ ነው ክፍያ የሚያደርገው፣ እዚህ ነው የሚያዋራው፣ ኤቭሪቲንግ እዚህ ጋር ነው የሚጨርሰው ማለት ነው። አንድ የቀረን ቦታ ደግሞ ምንድነው? የከስተመር ቦታ ነው። እሱን ደግሞ ላሳያችሁ። እቺኛው ፓርት ደግሞ እዚህ ጋር እንደምትመለከቷት ለራሳችን እንኳን ኮንፈርት ያለውን ብር አልገዛንም፣ ነገር ግን ለከስተመር ልንገዛ ችለናል። እቺ ፓርት ምንድነች? ከስተመሮች መጥተው በሚያስቀየሩበት ሰዓት እዚች ጋር ቁጭ ብለው ብዙ ሰዎች ናቸው እዚህ ጋር የሚመጡት። ብዙ ሰዎች እዚህ ጋር ቁጭ ብለው ስራቸው እዚህ ጋር እስኪያልቅላቸው ድረስ አረፍ ብለው የሚጠብቁበት ሰዓት ነው። በጣም ብዙ ጊዜ ሞባይል ቤቶች ላይ የሚያስቸግረው ነገር ምንድነው? ከስተመር መጥቶ ስልኩን በሚያሰራበት ሰዓት እንክብካቤ የለም። ወንበር አይሰጡም፣ ትኩስ ነገር አይባልም። ይሄ ደግሞ ደንበኛ ለመያዝ በጣም ነው የሚያስጠላው። ደንበኛ ልንይዝ አንችልም በእንደዚህ አይነት መልኩ። እንደዛ ስለሆነ ከስተመራችንን ግዴታ መንከባከብ አለብን። እዚች ጋር ከስተመራችንን መንከባከብበት ቦታ ነው እላችኋለሁ ማለት ነው። በስተመጨረሻ ምን ልላችሁ ፈልጌ ነው፣ አሁን ለምሳሌ ዛሬ ላይ እዚች ጋር ያለሁበት ቦታ እኔ እዚች ጋር ይሄኛውን ቪዲዮ ሰራ ሰክሰስ ቦታ ላይ ደርሻለሁ ልናም ፈልጌ አይደለም።
ምክንያቱም ሰክሰስ የሚደረስበት ቦታ አይደለም ኢንጆይ መንገዱ የምንጓዝበት መንገድ ነው ነገር ግን ከትናንትናው ማንነቴ ዛሬው ማንነቴ አልহামዱሊላህ የተሻለ ነው ምክንያቱም ስንጀምር ሁላችንም እንዴት እንደነበረ እናውቃለን ማለት ነው ሶ ዛሬ ላይ የራሳችሁን ስራ እየሰራችሁ ይችላል ሰው ጋር ተቀጥራችሁ ይችላል ወይም ደግሞ ገና የራሳችሁን ስራ ለመጀመርም እያሰባችሁ ያላችሁ ሰዎች ሁሉም ነገር በጣም ቀላል ነው ምንድነው ማድረግ ያለባችሁ እናንተ ትልቅ ህልምና ትልቅ አላማ ትልቅ ግብ ይዛችሁ ጉዞን ከትንሹ መጀመር ነው ምንም የማይደረስና የማይቻል ነገር የለም ማለት ነው ሶ እስኪ ሞባይሎችን የዛሬ ቪዲዮአችን ይሄን ይመስል ነበር እስኪ ከሰራውላችሁ ከዛሬ ቪዲዮ ላይ የተመቻችሁን ፓርት ኮሜንት ላይ ገብታችሁ ጻፉልኝ በዛውም ይሄኛውን ፔጅ ቤተሰብ ያሉናችሁ ሰዎች ካላችሁ ከስር ያለችውን ደውል ምልክት በመጫን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ እንወዳችኋለን በቀጣይ ሳምንት እስከምንገናኝ ድረስ ደህና ቆዩልን